ቻናላችንን ካላስፈላጊ ስድቦችና ኮሜንቶች እንዴት ራሳችንን መከላከል እንደምንችል ያውቃሉ? ሰላም ጤና ይስጥልኝ የሄኖን ሚዲያ ቤተሰቦች፣ እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በማህበራዊ ሚዲያ አጠቃቀማችን ላይ ትልቅ ለውጥ የሚያመጣ ለአእምሮ ሰላማችንን እንድንጠብቅ የሚረዳን በጣም አስፈላጊ ወሳኝ ርዕስ ይዘን መጥተናል። አብራችሁን ቆዩ። ሁላችንም የምንጠቀማቸውን በፌስቡክ፣ በቲክቶክ ወይም በኢንስታግራም እንዲሁም በዩቲዩብ ይዘቶችን ወይም ኮንተንቶችን ፖስት ስናደርግ አልፎ አልፎ ተገቢ ያልሆኑ የሚያበሳጩ ወይም የሰዎችን ስብዕና የሚነኩ አስተያየቶች ሊገጥሙን ይችላሉ። ዛሬ በእነዚህ መጥፎ አስተያየቶች ምክንያት ጊዜያችንን፣ ሰላማችንን እንዳናጣ የሚረዱ 3 ፕሮፌሽናል ስልቶችን አሳያችኋለሁ። እስከ መጨረሻው አብራችሁን ቆዩ። እነዚህ 3 ፕሮፌሽናል መንገዶች፣ አንደኛው መጥፎ ቃላትን አውቶማቲካሊ ማጣራት ወይም ደግሞ ኬወርድ ፊልተሪንግ የሚባለው ነው። ሁለተኛው እና ወሳኙ ደግሞ ሃይድ ኤንድ ሪስትሪክት የምናደርግበት ነው። ይህም አስተያየቶችን ወይም ደግሞ ኮሜንቶችን የሚደብቅልን እና የሚቆጣጠርልን ነው። ሶስተኛው ደግሞ ማገድ ወይም ደግሞ ብሎክ የምናደርገው፣ ይህንን ብዙዎቻችን እናደርገዋለን። ብሎክ ከማድረጋችን በፊት ግን ከላይ ያጠቀስናቸውን ሁለቱን በዝርዝር እናያለን። አብራችሁን ቆዩ። መጀመሪያ የምናየው ዘዴ ኬወርድ ፊልተሪንግ ወይም የቁልፍ ቃላት ማጣሪያ ይባላል። ይህ ዘዴ የማንፈልጋቸውን ለገጻችን የማይመጥኑ ወይም ደግሞ ለቻናላችን የማይመጥኑ ቃላትን አስቀድመን ለሶሻል ሚዲያ ፕላትፎርሞች በመስጠት በእነዚያ ቃላት የሚመጡ ኮሜንቶችን ወይም አስተያየቶችን ለሌሎች ተመልካቾቻችን እንዳይታዩ አውቶማቲካሊ የሚደብቅልን ጠቃሚ መሳሪያ ነው። ይህ ዘዴ የሶሻል ሚዲያ ቻናላችንን ካላስፈላጊና ከማይገቡ አስተያየቶች ራሳችንን ለመጠበቅ የሚረዳ በጣም ውጤታማ መንገድ ነው። በመጀመሪያ የምናየው የፌስቡክን ይሆናል። በፌስቡክ አፕሊኬሽናችን ወይም ደግሞ በዌብሳይት የምንጠቀም ከሆነ ፌስቡክን እንከፍታለን። እኔ ለእናንተ ለማሳየት በዌብሳይት ከፍቻለሁ። ዌብሳይት ላይ ፌስቡክ ብለን ሰርች አድርገን ፌስቡክን እንከፍታለን። ፌስቡክን ከከፈትም በኋላ እንደምታዩት ይሄ የራሴ የግል ገጽ ነው። በመጀመሪያ የምንሄደው የራሳችን ፕሮፋይል ነው። ፕሮፋይላችንን ስንነካ በስሩ ሴቲንግ ኤንድ ፕራይቬሲ የሚል አለ። እሱን እንጫናለን። በመቀጠል እሱን ክሊክ ስናደርገው ሴቲንግ የሚል አለ። ሴቲንግ የሚለውን እንጫናለን። በመቀጠል ደግሞ ሴቲንግ በሚለው ስር በዚህ በግራ በኩል የምናገኘው ፕሮፋይል ኤንድ ታጊንግ የሚል አለ። እሱን ክሊክ እናደርጋለን ማለት ነው። ፕሮፋይል ኤንድ ታጊንግ እሱን ክሊክ ስናደርግ የምንፈልገውን አማራጭ ያመጣልናል። እኛ ግን የምንፈልገው አሁን ላይ ሃይድ ኮሜንትስ ኮንቴኒንግ ሰርቴን ወርድስ ፍሮም ዩር ፕሮፋይል ነው። የማንፈልጋቸውን ቃላቶች ጓደኞቻችን ሊሆን ይችላሉ፣ ሌሎች ተመልካቾቻችን፣ ኦዲየንሶቻችን ኮሜንት ሲያደርጉ የማየት የማንፈልጋቸውን ቃላቶች እንዲደብቅልን ነው። ስለዚህ እዚህ ጋር አድወርድስ የሚል አለ። እሱ ጋር ሳጥን ነገር አለ። እሱ ላይ የማንፈልጋቸውን ቃላቶች አስገብተን እንዳይታይ ማድረግ እንችላለን ማለት ነው። ይህንን ስናደርግ ለምሳሌ እኔ አንድ ቃል ላስገባ፣ ጉድ የሚለውን ላስገባ። ጉድ የሚለው ኮሜንት ላይ ማየት ካልፈለግኩኝ ጉድ የሚለውን ከጻፍኩ በኋላ ኮማ ማድረግ አለብኝ። ኮማ ሳደርግ ራሱ ይይዝልኛል ማለት ነው። ስለዚህ ሌሎችን የምንፈልጋቸውን ጽፈን ኮማ ስንለው ይይዝልንና መጨረሻ ላይ ሴቭ እንለዋለን ማለት ነው። ሴቭ ስንለው አሁን ያስገባናቸው የምንፈልጋቸውን ያህል ብናስገባ ምንም ችግር የለውም። ያስገባናቸውን ቃላቶች በሙሉ ኮሜንት ላይ እንዳይመጣ ማድረግ እንችላለን ማለት ነው። የፌስቡኩ ይሄ ነው። በተመሳሳይም ደግሞ ኢንስታግራም ላይም ይህንን መንገድ ነው የምንጠቀመው ማለት ነው። በመቀጠል የምናየው ቲክታክ አፕሊኬሽን ላይ ነው። ቲክታክ አፕሊኬሽኑን እንከፍታለን። እንደተለመደው ቲክታካችንን ከከፈትን በኋላ ከተጫንም በኋላ ከላይ በስተቀኝ በኩል እኔ ጋር አንድ ቁጥር ያለችበት ጋር እንጫናለን። እሱን በመጫናችን ደግሞ ሴቲንግ ኤንድ ፕራይቬሲ የሚለው እናገኛለን። ሴቲንግ ኤንድ ፕራይቬሲ ከተጫንም በኋላ ደግሞ ካሉት አማራጮች ውስጥ ፕራይቬሲ የሚለውን እንነካለን። በመቀጠል ማስተካከል የምንፈልገው እኛ ኮሜንት ላይ ስለሆነ ኮሜንትስ የሚለውን እንጫናለን። ኮሜንትስን ከተጫንም በኋላ በምናገኛቸውን አማራጮች ፊልተር አንዋንትድ ኮሜንትስ የሚል አለ። እሷን እኔ ቀድሜ ስላበራኋት ሁላችንም እዚችን እናበራታለን ማለት ነው። እሷን ካበራናት በኋላ ድንገት ደግሞ የማንፈልጋቸውን ቃላቶች ደግሞ በራሳችን ማስገባት ከፈለግን ፊልተር ስፔሲፊክ ኬወርድስ የሚል አለ። እሱን አሁን እናደርግና
የማንፈልጋቸውን ቃላቶች ለምሳሌ እንደ ቅድሙ ጉድ ብለን ኮማ እያደረግን ታይ ብናደርግ ኮማ እያደረግን የማንፈልጋቸውን ቃላቶች በሙሉ እዚህ ጋር አስገብተን ኮሜንቶቻችን ላይ አናያቸው ማለት ነው። ይህንን ሴቲንግ በማስተካከል የማንፈልጋቸውን ኮሜንቶች መከልከል እንችላለን ማለት ነው። አሁን በመቀጠል የምናየው ደግሞ ዩቲዩብ ላይ ነው። የዩቲዩብን ኪወርድስ ፊልተሪንግ ለማስተካከል ዩቲዩብ ስቱዲዮ ውስጥ ነው የምንገባው። በስልክም በአፕሊኬሽን መጠቀም እንችላለን። እኔ ለእናንተ ለማሳየት በዌብሳይት ነው የምንገባው። ዩቲዩብ ላይ ዩቲዩብ ስቱዲዮ የሚለውን እንከፍታለን። እሱን ስንከፍት የሚያመጣልን የራሳችንን ቻናል ያመጣልናል። እዛ ላይ ከስር ሴቲንግ የምትላለች እሷን እንጫናታለን። እሷን ስንጫናት ሴቲንግ ውስጥ ደግሞ ካሉት አማራጮች ውስጥ ኮሚኒቲ ሞዴሬሽን የሚላለን እሱን እንጫናለን። ኮሚኒቲ ሞዴሬሽንን ከተጫንም በኋላ እዚህ ጋር ኮሜንት ኦን ስላደረግን ኮሜንት ኦን ማድረግ አይጠበቅብንም። ከስር ግን ብሎክ ወርድስ የማንፈልጋቸውን ቃላቶች ለምሳሌ እንደቅድሙ ጉድ የሚለውን እናስገባና ኮማ እናደርጋለን። ኮማ ስናደርግ ሌሎችንም ለምሳሌ ሲል ብዬ ኮማ ማድረግ እንደቅድሙ የምንፈልጋቸውን ቃላቶችን መደርደር እንችላለን ማለት ነው። በመቀጠል ሴቭ እንለውና እንዘጋዋለን ማለት ነው። ስለዚህ ዩቲዩብ ላይ በዚህ መንገድ የማንፈልጋቸውን ቃላቶች ማስተካከል እንችላለን ማለት ነው። ወደ ሁለተኛው ስንመጣ አስተያየቶችን መደበቅና መቆጣጠር፣ ያ ማለት ሃይድ ኤንድ ሪስትሪክት የሚለው እናገኛለን። አንድ መጥፎ አስተያየት ቀድሞ ተጽፎ ካገኘ ነው ዲሊት ከማድረግ የተሻሉ ሁለት ውጤታማ መንገዶች መደበቅና መገደብ የሚሉት ያ ማለት ሃይድ ኤንድ ሪስትሪክት ናቸው። እነሱን እናያለን። የመጀመሪያው ሃይድ የሚለውን እናያለን። አስተያየቱን የጻፈው ሰው ኮሜንቱ አሁንም እንዳለ ሆኖ ይታየዋል። ኮሜንት ካደረገ በኋላ ለራሱ ኮሜንቱ እንዳለ ያሳየናል። ለእኛ ኦዲየንሱ ኮሜንቱ አይታየም ማለት ነው። ይህም ግለሰቡ ኮሜንቴ ተሰርሰዋል ብሎ በድጋሚ ለሌላ ስድብ እንዳይጽፍ ያደርገዋል ማለት ነው። ለኦዲየንስም ወይም ለተመልካች ግን አስተያየቱ ሙሉ ለሙሉ አይታይም ማለት ነው። የዚህ ጥቅም የእኛ የራሳችን ቻናል ንጹህ እንዲሆን ያደርግልናል። በተመሳሳይ ጊዜ ደግሞ ኮሜንቱን ከጻፈው ሰው ጋር ሊፈጠር የሚችለውን አላስፈላጊነት ትርክ ያስቀርሃል ማለት ነው። በመቀጠል የምናየው መገደብ ወይም ደግሞ ሪስትሪክት የምንለው ነው። ይህ ዘዴ በተለይ በኢንስታግራም ላይ የሚገኝ ሲሆን ግለሰቡን ብሎክ ሳናደርገው ልንቆጣጠርበት የምንችለው መንገድ ነው። ይህ ማለት ኮሜንት የሚያደርገው ሰው የሚጽፈውን ማንኛውንም አስተያየት ለሌላ ሰው እንዳይታይ እናደርጋለን ማለት ነው። ሊታይ የሚችለው ግን ኮሜንት የጻፈውን ሰው ኮሜንቱን አፕሩቭ ካደረግንለት ብቻ ነው። ይህ ዘዴ በተለይ ለተከራካሪ ሰዎች፣ ሁልጊዜ ፖስቶቻችን ላይ የመጡ ተገቢ ያልሆነ ነገር ለሚጽፉ ወይም ደግሞ ብሎክ ማድረግ ለሚከብዱ ሰዎች ተመራጭ መፍትሄ ነው። እንዴት ማድረግ እንደምንችል በተግባር እናያለን። አብራችሁን ቆዩ። አሁን በመቀጠል ደግሞ ሃይድን በኢንስታግራም እናያለን። እንደተለመደው ኢንስታግራም አፕሊኬሽናችንን እንከፍታለን። በመቀጠል ደግሞ የራሳችን ፕሮፋይል ውስጥ እንገባለን። ለምሳሌ እኔ ፖስት ከተደረጉት ውስጥ የራሴን አንድ ፖስት ያደረግኩትን ኮሜንት ያለውን ከፍተውና ሃይድ ማድረግ ብፈልግ እዚህ ካሉት ኮሜንቶች ውስጥ ከስር ሃይድ የምትለው ኦፕሽን አለች። ሃይድ አደረኩት ማለት ነው። ነገር ግን አንሃይድ ማድረግ ብፈልግም ደግሞ ሂድን ኮሜንትስ የምትላለች እሱን በመጫን አንሃይድ የሚል ኦፕሽን ሲመጣልኝ አንሃይድ ማድረግ እችላለሁ ማለት ነው። ስለዚህ ኢንስታግራም ላይ ሃይድ ማድረግ እንችላለን፣ አንሃይድ ማድረግ እንችላለን ማለት ነው። በመቀጠል የምናየው ዘዴ ሪስትሪክት ወይም ደግሞ መገደብ የሚለው ነው። ይህ ዘዴ በተለይ በኢንስታግራም ላይ የምናገኘው ሲሆን ግለሰቡ ወይም ደግሞ ያልተገባ ኮሜንት የሚያደርገውን ብሎክ ሳናደርገው በቁጥጥር ስር ለማዋል ይረዳናል ማለት ነው። እንደተለመደው ኢንስታግራም ላይ እንገባለን። ከኔ ፖስቶች ስር ያሉትን ኮሜንቶች በድጋሚ እንደቅድሙ እናያቸዋለን። አሁንም ኮሜንት የሚያደርገው ሰው ጋር ፕሮፋይሉ ላይ እንጫናለን። እንደምታዩት ኮሜንት ያደርገውን ሰው ያመጣልኛል። በመቀጠል ሶስት ነጠብጣብ አለ። እሱን ስንጫን ሪስትሪክት እንደምታዩት ሪስትሪክት የሚል አማራጭ ያመጣልናል። ሪስትሪክት የሚለውን እንጫናለን። እነዚህን አማራጮች ደግሞ ያመጣል። ሪስትሪክት ያደረኩት ማለት እንደነገርኳችሁ ኮሜንት ቢጻፍም ኮሜንት የጻፈውን ሰው ኮሜንት አይተን አፕሩቭ ካላደረግነው በስተቀር ሌሎች ሰዎች ወይም ደግሞ የኛ ሌሎች ፎሎወሮቻችን ማየት አይችሉትም ማለት ነው። ስለዚህ ሪስትሪክት እናደርጋለን ማለት ነው። ሶስተኛውና የመጨረሻው ክፍል ብሎክ ወደሚለው ደርሰናል። ያ ማለት ሰዎችን ብሎክ ማድረግ ወይም ደግሞ ማገድ የሚለውን መፍትሄ ነው የምናየው።
አንዳንድ ጊዜ ነገሮች ከቁጥጥር ውጭ ሊሆን ይችላሉ። ያ ማለት ተከታታይ ትንኮሳ ወይም ሃራስመንት የሚፈጽሙ ሰዎችን የግድ ብሎክ ማድረግ አለብን። ጊዜም ቢሆን የግለሰቡ ፕሮፋይል ላይ በመግባት ከላይ ያሉትን 3 ነጠብጣቦች ተጭነን ብሎክ የሚለውን እንመርጣለን። ያ ማለት ፌስቡክ ላይም ኢንስታግራም ላይም ዩቲዩብ ላይም ፕሮፋይሉን ከተጫንን በኋላ 3 ነጠብጣብ ሲመጣልን እሱን ተጭነን ብሎክ በማድረግ ይህንን ሰው ማሰናበት እንችላለን ማለት ነው። ከዚህም ጋር በተያያዘ ፌስቡክ እና ኢንስታግራም የተለየ አማራጭ ይዘው መጥተዋል። ያም ማለት አንዱን አካውንት ብሎክ ብናደርግበት በሌላ አካውንት ተመልሶ መጥቶ ኮሜንት ስለሚያደርግብን ሌሎች አካውንቶችን ይዞ ቢመጣ ብሎክ የምናደርግበት መንገድ አለ። ኢንስታግራም ላይ እናያለን። እንደተለመደው ኢንስታግራም አፕሊኬሽናችንን እንከፍታለን። ኢንስታግራም አፕሊኬሽናችንን ከከፈትን በኋላ ኮሜንት ያደረገውን ሰው ፕሮፋይል እንጫናለን። እንደተለመደው 3 ነጠብጣቦችን እንነካለን። ከሚመጣልን አማራጮች ውስጥ ብሎክ የሚለውን እንጫናለን። ስለዚህ ቀጥታ ብሎክ እናደርገዋለን ማለት ነው። ከላይ ያየናቸው ሁሉም መንገዶች የኛን የአእምሮ ሰላማችንን ሪሊፋችንን ከማንኛውም ኢንጌጅመንት በላይ ዋጋ ስላለው አሁኑኑ በማስተካከል ጤናችንን መጠበቅ እንችላለን ማለት ነው። ማህበራዊ ሚዲያችን ወይም ሶሻል ሚዲያችን የኛ የራሳችንን ቤት ነው። ቤታችን ውስጥ ማን መግባት እንዳለበትና ምን መናገር እንዳለበት የመወሰን ሙሉ ስልጣን ያለን ራሳችንን። ቴክኖሎጂውን ለሰላማችን ብንጠቀምበት መልካም ነው። ይህ መረጃ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁ እንዳትረሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቻው።